የብልጽግና መከላከያ ሰራዊት ንጹሃን ላይ ያነጣጠረ የመድፍ ድብደባ በመፈጸም የሰው ሕይወት መቅጠፉ ተነገረ። የአገዛዙ ኃይል በሐይቅ ከተማ ሼህ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ ንጹሃን ላይ ያነጣጠረ ድብደባ በመፈጸም አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ ሲገድል መኖሪያ ቤቶችን ማውደሙ ተረጋግጧል። ትናንት ግንቦት 27 2018 ዓ.ም ማርፈጃውን በሐይቅ ከተማ ዙሪያ ልዩ ስሙ ግሙሃ ክሬቸር ተብሎ በሚጠራው አካባቢ ላይ ሲሆን ጥቃቱ አገዛዙ ለአማራ ሕዝብ ያለውን ጥላቻና ሀገር አውዳሚነቱን ዳግም ያረጋገጠ ነው ተብሏል። በተደረገ የደፈጣ ውጊያ ራሱን ጥምር ጦር ነኝ ብሎ የሚጠራው የአብይ አህመድ ወንበር ጠባቂ ኃይል እንደ ቅጠል ሲረግፍ የራሳቸውን ከፍተኛ አመራር የገደሉ የመከላከያ ኮማንዶ አባላት የሸዋ ጠቅላይ ግዛት አሳምነው ዕዝን በይፋ ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኩራዝ ሻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞቹ ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ ፋኖዎች ደፈጣ በመጣል የጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን መደቡ። የቋሚ ሲኖዶሱ አባላት በምስራቅ አርሲ ሀገረ ስብከት ባስኮ፣ በሽርካ፣ በሆሎንቆ ዋቢ ወረዳዎች በኦርቶዶክስ ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያኗ ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎች እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ህወሓት ጥቃቱን ካላቆመ ራሴን ከጥቃት መከላከል ጀምራለሁ ሲል የአፋር ብሔራዊ ክልል መንግስት አስጠነቀቀ። ከጥፋቱ የማይማረው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃን በሞርተርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል በመግለጫው ጠቅሷል። በስፋት የምንመለከተው ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የብልጽግና መከላከያ ሰራዊት ንጹሃን ላይ ያነጣጠረ መድፍ ድብደባ በመፈጸም የሰው ሕይወት መቅጠፉ ተነገረ። የአገዛዙ ኃይል በሐይቅ ከተማ ሼህ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ ንጹሃን ላይ ያነጣጠረ ድብደባ በመፈጸም አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ ሲገድል መኖሪያ ቤቶችን ማውደሙ ተረጋግጧል። ትናንት ግንቦት 27 2018 ዓ.ም ማርፈጃውን በሐይቅ ከተማ ዙሪያ ልዩ ስሙ ግሙሃ ክሬቸር ተብሎ በሚጠራው አካባቢ ጥቃቱ አገዛዙ ለአማራ ሕዝብ ያለውን ጥላቻና ሀገር አውዳሚነቱን ዳግም ያረጋገጠ ነው ተብሏል። የአገዛዙ ወታደሮች ንጹሃንን እና መኖሪያ ቤቶችን ኢላማ አድርገው በፈጸሙት በዚህ የመድፍ ድብደባ የሁለት ታዳጊ ልጆች እናት የነበረችው ወይዘሮ ተምሬ ኢማም በአሰቃቂ ሁኔታ መገደሏንም ከስፍራው ለማረጋገጥ ተችሏል። ወይዘሮ ተምሬ ኢማም የተገደለችው ቤት ውስጥ እንዳለች በላዩ ላይ ባረፈ የመድፍ ቅንቡላ ሲሆን በዚህ ጥቃት ሌሎች ንጹሃን ክፉኛ መቁሰላቸው ታውቋል። ጥቃቱ ከተፈጸመ በኋላ የብልጽግና መከላከያ ሰራዊት አዛዦችና ካድሬዎች በቦታው ተገኝተው የደረሰውን የንጹሃን እልቂትና ውድመት ከተመለከቱ በኋላ ጽንፈኛ ፋኖ ነው የመታችሁ በሚል እየተሳሳቁ አካባቢውን ለቀው ሄደዋል። በተለይ ኮማንደር መሐመድ የተባለ የብልጽግና የጦር አዛዥ ነገሩን አታካብዱት፣ ሞትን እናንተም ቅመሷት በሚል በተጎጂዎች ላይ ተሳልቆ መሄዱም ተነግሯል። የተፈጸመብን የመድፍ ድብደባ መሆኑንና ፋኖም መድፍ እንደሌለው እያወቅን እንዲሁም ጥቃቱ ከየት በተጠመደ መድፍ እንደተፈጸመብን እያየን እንዴት በዚህ ልክ በሞታችን ላይ ተሳልቁብናላችሁ በሚል በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። ህዝቡ የጠላትን የውሸት ድራማ ለይቶ ያወቀ ሲሆን ይህ የጭካኔ ተግባር የብልጽግናውን አገዛዝ መጨረሻ የሚያፋጥን ነው ተብሏል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኩራይ 2ኛ ክፍለ ጦር ክንዱ አሻግሪ ሻለቃ በሰርጎ ገቡ ኦፕሬሽን ጋሸና መሃል ከተማ ላይ አመርቂ ጥቃት ፈጽሟል። ከሻለቃው ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዛዙ ሰራዊት ላይ የጦር መሪዎችን ቅጽበታዊ ጥቃት በመፈጸም በ5ቱ ላይ የማያዳግም እርምጃ ሲወሰድ 7ቱ ላይ ከባድ ቁስለኛም ተደርገዋል። አናብስቶቹ ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት የጠላትን ተከፋይ የጦር መሪዎች ሙትና ቁስለኛ በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳትን ያደረሱ ሲሆን በደመ ነፍስ የሚደናበሩት የአገዛዙ ሰራዊቶች ራዳራቸውን እርስ በርሳቸው ሲመታቱ ማድራቸውን የመረጃ ምንጮች ገልጸዋል። በጋሸና ከተማ የጠላት ሰራዊት ከፍተኛ የእርስ በርስ አለመተማመን መፈጠሩም ታውቋል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር ህዝብ ግንኙነት መምሪያ ገልጸዋል። በተደረገ የደፈጣ ውጊያ ራሱን ጥምር ጦር ነኝ ብሎ የሚጠራው የአብይ ወንበር ጠባቂ ኃይል እንደ ቅጠል ሲረግፍ የራሳቸውን ከፍተኛ አመራር የገደሉ የመከላከያ ኮማንዶ አባላት የሸዋ ጠቅላይ ግዛት አሳምነው ዕዝን በይፋ ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኩራዝ ሻለው ደሴ ክፍለ ጦር 3 ሻለቃ ቃኞቹ ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ ፋኖች ደፈጣ በመጣል የጠላት ኃይል ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ አድርሰውበታል። የሸዋ መሬት ረመጥ ሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው የጠላት ኃይል መለያ ላይ ባደረሰበት ከፍተኛ የደፈጣ ጥቃት ሙትና ቁስለኛውን ሳያነሳ ወደ መሃል ሜዳ ከተማ እንዳያልፍ በመደረግ ወደ መጣበት ሞላሌ ከተማ ተመልሰዋል። በሌላ ዜና የኮማንዶ መከላከያዎቹ የሻለቃ አመራሮች
አመራሮች የመከላከያውን ከፍተኛ አመራር የሆነውን ባለቀይ ቦኔቱን የመቶ አለቃ ማዕረግ ያለውን እስከ ወዳኛው አሰናብተውት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር ብሩክ የደምሴ ክፍለ ጦርን በይፋ ተቀላቅለዋል። በወራይል ወረዳ መሽጎ የነበረው የአገዛዙ የ84ኛ ክፍለ ጦር 4ኛ ሻለቃ አመራሮችና በፋኖ በኩል የብሩክ የደምሴ ክፍለ ጦር የሻለቃ አመራሮች ሚስጥራዊ ግንኙነት ሲያደርጉ ቆይተው በስተመጨረሻ የሚያገዛዙ ኃይሎች በራሳቸው አመራር ላይ ኦፕሬሽን ሰርተው እንዲወጡ ተነጋግረው መግባባት ላይም ከደረሱ በኋላ በትላንትናው ዕለት ከምሽቱ 12 ሰዓት ላይ በወራይል ወረዳ 01 ቀበሌ ማርያም ደብረ ንግስት አካባቢ መቶ አለቃ ታደሰ እምቢያለ የተባለውን የራሳቸውን ከፍተኛ የጦር መሪ ገድለው በእጁ ላይ ያለውን የመገናኛና ሙሉ ትጥቁን ይዘው እንዲሁም የራሳቸውን በእጃቸው ያለውን ሙሉ ትጥቅ ከነ መሳሪያቸው ይዘው ወደ ብሩክ የደምሴ ክፍለ ጦር በክብር ተቀላቅለዋል። ከተቀላቀሉት መካከልም አንደኛ የሻለቃ ዘመቻ መሪው፣ ሁለተኛ የሻለቃ ሎጂስቲክ ኃላፊ፣ ሶስተኛ የሻለቃ ኦርዲናንስ ኃላፊ፣ አራተኛ የሻለቃ አልባሳት ኃላፊ የሚገኙ ሲሆን በአካባቢው የሚንቀሳቀሰው የብሩክ የደምሴ ክፍለ ጦር የፋኖ የሻለቃ አመራሮች አገዛዙን ከርተው የመጡት የመከላከያ የኮማንዶ አባላት በክብር ተቀብለዋቸዋል። በተያያዘ ዜና በ64ኛ ክፍለ ጦር ቃኝና መሐንዲስ የሰርጎ ገብ ጥቃት ተሰንዝሯል። በእነማይ ወረዳ ማህበረ ብርካን ቀበሌ የተኖራ ጎጥ በሚገኘው የአገዛዙ ሰራዊት ካምፕ ላይ 64ኛ ክፍለ ጦር ቃኝና መሐንዲስ ሰርጎ በመግባት በወሰደው የፎዋን ቦምብ ጥቃት በማህበረ ብርካን ቀበሌ ህዝብ ያሰቃይ የነበረ እያሱ አበበ የተባለ ቅጥረኛ ሚሊሻ ቁርጭምጭምቱን ተመቶ ቢቸና የመጀመሪያ ደረጃ ሆስፒታል ከባድ ቁስለኛ መሆኑ ተረጋግጧል። በተሰነዘረው የሰርጎ ገብ ቦምብ ጥቃትና የተኩስ ልውውጥ ለጊዜው ስማቸው ማወቅ ያልቻልናቸው የአገዛዙ ሰራዊት አባላት ሙትና ቁስለኛ ሆነዋል። በዚህ ጥቃት ጉዳት ያስተናገደው የአገዛዙ ሰራዊት አባላት የአካባቢው ማህበረሰብ ላይ ከባድ ድብደባና ህገወጥ ፍተሻ በማካሄድ ዘረፋ ፈጽሟል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 4ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በመርካቤት አውራጃ ሬማ ከተማ ዙሪያ በተካሄደ ልዩ ኦፕሬሽን ያገዛዙ ኃይል አከርካሪው መሰበሩ ታወቀ። በኦፕሬሽኑ 9 የሚሊሻ አባላት ሲማረኩ ዘመናዊ የስናይፐር የታጠቀና የ10 አለቃነት ማዕረግ ያለው አንድ የአየር ወለድ ኮማንዶ ፋኖን ተቀላቅሏል። የፋኖ የላቀ የጦር ብልሃትና የተጠና ጥቃት በጠላትን ሰራዊት የውጊያ ሞራል ከማፈራረሱን ባሻገር ፋኖ በየትኛውም ቦታና ጊዜ ጠላትን የመደምሰስ አቅም እንዳለውን በተግባር አሳይቷል። በከለላ ግንባር ባከትና ሻፊ በተባሉ አካባቢዎች ላይ በተካሄደ የደፈጣና የጨበጣ ውጊያ 25 ያገዛዙ ወታደሮችን መደምሰሳቸው ታውቋል። በሻፊ ግንባር እየተካሄደ በነበረው የጨበጣ ውጊያ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ላቃታቸውና በከፍተኛ መሽመድመድ ውስጥ ለነበሩ ጓዶች እገዛ ሊያደርግ እየተንቀሳቀሰ የነበረው የጠላት ኃይል በአከት ላይ 360 ተከቦ ሊመከት የማይችል ከባድ የሽምቅ እርምጃ ተወስዶበታል። የምኒልክ ዕዝ አርበኞች በቀጠናው ከሳንጃ ውጊያ ጨበጣ ውጊያ ጀምሮ በጠላት ላይ የሚወስዱትን የከባድ ማጥቃትና የስቡ መምታት እንዲሁም የሽምቅ ጥቃት አጠናክረው በመቀጠል የጠላት ኃይል በተንቀሳቀሰበት ግንባር ሁሉ ዳሽቆ እንዲቀር እያደረጉት እንደሚገኙ ለማረጋገጥ ተችሏል። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብዙሃን አባቶችን መድቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብዙሃን አባቶችን መድቧል። የቋሚ ሲኖዶሱ አባላት በምስራቅ አርሲ ሀገረ ስብከት ባስኮ፣ በሽርቃ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክስ ተዋሕዶ ወገኖቻችን ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባ በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያናችን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ቋሚ ሲኖዶሱ በጠቅላይ ቤተ ክህነቱ በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ ቅዱስ ገብርኤል ቤተክርስቲያን እንዲያሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አበይት ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። ህወሓት ጥቃቱን ካላቆመ ራሴን ከጥቃት መከላከል ጀምራለሁ ሲል የአፋር ብሔራዊ ክልላዊ መንግስት አስጠነቀቀ። ከጥፋቱ የማይማረው ጉጀሌው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥን በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርተርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል። ከዚህ ቀደም ጥቅምት 26 2018 ዓ.ም የአዛውንቶች የህወሓት ጉጀሌ በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጣብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሸማግሌዎች እንዲመለሱ ቢማጸኗቸውም ጉጀሌው ግን አሻፈሪ በማለት ግጭቱን አስከትሏል። ይህ ከትላንቱ ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጀሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲል አሳስቧል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ